የኦልትራፎርድ የልብ ትርታ ሊቀየር ነው። ካሲሜሮ በዩናይትድ ቤት ያለው ቆይታው ወደ ማብቂያው የተቃረበ ባለበት በዚህ ወቅት ክለቡ የ80 ሚሊዮን ዩሮ ዝውውር ለማድረግ ተዘጋጅቷል። ዝውውሩ ተራ ዝውውር አይደለም። ካሲሜሮ ራሱ የኔ ተተኪ ይህ ነው ብሎ የመረጠው የሪያል ማድሪድን አይን ያረፈበትና የኒውካስሉ ሞተር የሆነው ብሩኖ ጉማሬሽ። ዩናይትድ ይህንን ተጫዋች ለማግኘት ለምን ቆረጠ? ካሲሜሮ በድብቅ ምን እየሰራ ነው? ዝውውሩን የሚያደናቅፉት የሪያል ማድሪድ ጥላዎችስ ምን ያክል አስፈሪ ናቸው? እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ምክንያቱም ዛሬ በኦልትራፎርድ የዝውውር ታሪክ ትልቅ ምዕራፍ ስለሚሆነው ጉዳይ በጥልቀት እንወያያለን። በዘመናዊ እግር ኳስ ውስጥ አንድ የአማካይ ክፍል ተከላካይ የቡድኑ የልብ ትርታ ተደርጎ ይወሰዳል። በኦልትራፎርድ ግን ያ ትርታ አሁን እየቀነሰ ነው። ካሲሜሮ አሁን 34 ዓመቱ ነው። ኮንትራቱ ሊጠናቀቅ ሲቃረብ በክለቡ ያለው ጊዜ እያበቃ መሆኑ በግልጽ ይታያል። ካሲሜሮ ሲወጣ የሚፈጠረው ክፍተት ግን ቀላል አይደለም። ዩናይትድ በዚህ ቦታ ላይ ጠንካራ መሪና ቴክኒካዊ ብቃት ያለው ተጫዋች ይፈልጋል። የክለቡ አዲሱ አመራር ኢኒዮስ ይህንን ክፍተት ለመሙላት ወደ አንድ ሰው አምርቷል፣ ብሩኖ ጉማሬሽ። የብሩኖ ጉማሬሽ ዝውውር አንድ ትልቅ ሚስጥር አለው፣ እሱም ካሲሜሮ ነው። እነዚህ ሁለት ብራዚላውያን በብሔራዊ ቡድን ያላቸው ቅርርብ በጣም ጥልቅ ነው። መረጃዎች እንደሚጠቁሙት ካሲሜሮ ብሩኖን ለዩናይትድ አመራሮች በግል ጠቁሟል። ከእኔ በላይ የዩናይትድን አማካይ ክፍል ሊመራ የሚችለው እሱ ነው የሚል ጠንካራ ምክርም ሰጥቷል። ይህ በክለብ ውስጥ ያለው ተጽዕኖ ዝውውሩን ከሌሎች ተጫዋቾች የተለየ ያደርገዋል። ተጫዋቹ ራሱን በካሲሜሮ ምክርና በዩናይትድ ታላቅነት ሳይሳብ አይቀርም። ታዲያ ዝውውሩ ለምን እስካሁን አልተሳካም? የእንግሊዝ ጋዜጦች እንደዘገቡት ከሆነ ማንቸስተር ዩናይትድ 80 ሚሊዮን ዩሮ ወይም ወደ 69 ሚሊዮን ፓውንድ ገደማ በጠረጴዛ ላይ ለማስቀመጥ ተዘጋጅቷል። ይህ ገንዘብ ለኒውካስል በቀላሉ የሚታለፍ አይደለም። በተለይ ኒውካስል አሁን ባለበት የፋይናንሻል ፌር ፕሌይ ችግር ምክንያት ተጫዋቾችን ለመሸጥ ሊገደድ ይችላል። ፋብሪዚዮ ሮማኖም ዩናይትድ ከብሩኖ ተወካዮች ጋር ሚስጥራዊ ስብሰባ ማድረጉን አረጋግጧል። ይህ ስብሰባ የተካሄደው ከሳምንታት በፊት ሲሆን ይህም ዩናይትድ ጉዳዩን በስሜት ሳይሆን በከፍተኛ ጥናት እየመራው መሆኑን ያሳያል። የሰር ጂም ራትክሊፍ ቡድን አሁን እየተከተለ ያለው ስልት ግልጽ ነው። ወጣትና ተስፋ ያላቸው ተጫዋቾችን ማደን። ሌኒ ዩሮ፣ ኤድን ሄቨን እና ቤንጃሚን ሼሽኮ የዚህ ማረጋገጫዎች ናቸው። ብሩኖ ጉማሬሽ በ2026 የዓለም ዋንጫ ወቅት 29 ዓመቱ ይሆናል። ይህ ደግሞ ከኢኒዮስ የወጣቶች ስልት ጋር ትንሽ ይጋጫል። ነገር ግን ክለቡ ሕጉን ጥሶ ብሩኖን ለመግዛት የወሰነበት ምክንያት አለ። እሱም ልምድ ነው። ዩናይትድ ወጣቶችን ብቻ ሳይሆን ቡድኑን ሊያረጋጋ የሚችል የበሰለ ተጫዋች ይፈልጋል። ብሩኖ በፕሪሚየር ሊጉ ራሱን ያረጋገጠ መሆኑ ስጋቱን ይቀንሰዋል። ነገር ግን ዩናይትድ ብቻውን አይደለም። የሪያል ማድሪድ ጥላ ሁልጊዜም እዛው አለ። ስፔናዊው ግዙፍ ክለብ ብሩኖን ይፈልገዋል። የበርናቦ መስህብ፣ የክለቡ ታሪክና ሁልጊዜም ሻምፒዮን መሆኑ ብሩኖን ሊያስጎበልለው ይችላል። ዩናይትድ ይህንን ፉክክር ለማሸነፍ በሻምፒዮንስ ሊግ የመሳተፍ ዕድሉን ማረጋገጥ ይኖርበታል። በማይክል ካሪክ ስር እያሳየ ያለው መሻሻል ለብሩኖ ትልቅ ማባበያ ሊሆን ይችላል። ኒውካስልም ተጫዋቹን ለማቆየት አዲስ የደሞዝ ጭማሪ እያዘጋጀ መሆኑ ውጥረቱን አክርሮታል። ብሩኖ ጉማሬሽ የዩናይትድ አዲሱ የልብ ትርታ ይሆን? 80 ሚሊዮን ዩሮ ለዚህ ተጫዋች ይገባዋል ወይስ ዩናይትድ እንደ ኢሊዮት አንደርሰን ወይም ካርሎስ ባሌባ ወደ መሳሰሉ ወጣቶች ማዘንበል አለበት? ውድ የቀይ ሰይጣኖቹ ቤተሰቦች የእናንተ አስተያየት ለእኛ በጣም አስፈላጊ ነው። ብሩኖ ዩናይትድን ወደ ቀድሞ ክብሩ ይመልሰዋል ብላችሁ ታስባላችሁ? ሐሳባችሁን በኮሜንት መስጫው ላይ ጻፉልኝ። ቪዲዮን ከወደዳችሁት ላይክ አድርጉ። እንደዚህ አይነት ትንታኔዎች እንዲደርሷችሁ ደግሞ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን ተጫኑ። ስለተከታተላችሁን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩ።